ዲቨሎፕ በምታደርጉበት ሰዓት ዲዛይን ፓርቱና ብሉን ፕሪንት ፓርት ፓራላል እያያችሁ እንዲሰሩ የሚያስችል ስቴፕ ለማሳየት ነውና ይሄኛው ፓርት ዲዛይን ፓርት ይባላል። እኛ የምንጽፋቸው ኮድ ወይም ኤክስኤምኤል ላይ የምንጽፋቸውን እዚህ ላይ ሪሼፕ አድርገን ፖይንቶችን እናያለን ማለት ነው። ይሄንን ለማለት ለምሳሌ ዲዛይኗን ብቻ ቼክ ስለተደረገ ዲዛይኗን ብቻ ይታያል። እዚች ጋር ብሉን ፕሪንት የሚለው ጋር ክሊክ ካደረጋችሁ የምናየው ብሉን ፕሪንት ብቻ ነው። ሁለቱም ፓራላሊ ለማየት ከፈለጋችሁ እቺኛው ጋር ክሊክ ታደርጉትና ዲዛይን ኤንድ ብሉን ፕሪንት የሚለውን ፓራላሊ እያያችሁ ትመጣላችሁ ማለት ነው። አንደኛው ዲዛይን ነው፣ ይሄ ብሉን ፕሪንት ነው ማለት ነው። ከዛ ጋር ተያይዞ ኤስሲዲኬ ማለት እናንተ ሶፍትዌር ላይ ወይም አንድሮይዳችሁ የማይሰሩ ከሆነ እሱን ለማጫን የምትጠቀሙበት ስቴፕ መንገድ አለ። በሚቀጥለው ቪዲዮ እሱን አሳያለሁ። ከወደዳችሁ ላይክ ሼር ማድረጉን እንዳትረሱ። ስለተከታተላችሁኝ አመሰግናለሁ።